ሰላም እንደምን ቆያችሁ ውድ የሻሎም አካዳሚ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስደናቂ አስተማሪና ዕውቀት የሚያስገኝ ትምህርት ስለሆነ እስከ መጨረሻው መከታተላችሁን እንዳትዘነጉ። ዛሬ የምንማረው ምንድነው ካላችሁ እንዴት ከተለያዩ ቃላት ወይም በየዕለቱ የምንጠቀማቸውን ቃላት ተጠቅመን አረፍተ ነገር በቀላሉ እንዴት መመስረት እንችላለን የሚለውን ሐሳብ በጥልቀት የምናየው ይሆናል። ምክንያቱም አብዛኛው ተማሪ የተለያዩ ቃላቶችን መመስረት ይችላል ወይም የተለያዩ ቃላቶችን መጻፍ ይችላል። ነገር ግን ያንን ቃላቶችን እንዴት አገጣጥሞ ወደ አረፍተ ነገር መቀየር እንደሚቻል ነው ዛሬ ማሳያችሁ። ይህንን ቪዲዮ ካያችሁ በኋላ በእርግጠኝነት ሐሳባችሁን ሳትቸገሩ በጽሁፍ ማስቀመጥ የምትችሉ መሆኑንና የተለያዩ አረፍተ ነገሮችን ደግሞ በራሳችሁ መመስረት የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ቪዲዮ እጅግ አስደናቂ ስለሆነ እስከ መጨረሻው አብራችሁኝ እንድትሆኑ ይሁን። ነገር ግን ወደ ዛሬው ትምህርታችን ከመግባታችን በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት ለጓደኞቻችሁ ደግሞ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ካለማንበብ ወደ ማንበብ ካለመጻፍ ወደ መጻፍ ስለመጡ እናንተም ለመጀመሪያ ጊዜ ይህንን ቪዲዮ የምትመለከቱት በሙሉ ሰብስክራይብ የምትለዋን የደወል ምልክቷን እንድትጭኑና እንደዚህ አይነት በየጊዜው የሚለቀቀው እጅግ አስደናቂ ትምህርቶች በቀጥታ ወደ እናንተ እንዲደርስ ማድረግ ትችላላችሁ ማለት ነው። እኛንም ደግሞ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱንና ቪዲዮአችን ቫይራል እንዲወጣ ወይም ለብዙዎቹ እንዲታይ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛ፣ የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች በቀጥታ ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ በተለያየ ምክንያትና በተለያየ አጋጣሚ ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ ትልቅ እድልና አጋጣሚ ስለሆነ እየመጣችሁ በውስጥ መስመር ከኛ ጋር ካሉት ተማሪዎች ጋር በግልም ሆነ በግሩፕ መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ ይህ በጣም አስደናቂ እድል ነው። እናንተን በጣም በአጭር ጊዜ ውስጥ በማንበብና በመጻፍ ብቁ አድርገን እናሰለጥናችኋለን ማለት ነው። ውድ ቤተሰቦቼ ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ በወራት ውስጥ እናንተን በማንበብና በመጻፍ ብቁ አድርገን ማሰልጠናችን ነው ማለት ነው። ውድ ቤተሰቦቼ ስለዚህ ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ለመምጣት ከፈለጋችሁ እኛ ጋር እየመጣችሁ እየተመዘገባችሁ ራሳችሁን እንድታሻሽሉና ዕውቀት እንድታገኙ ይሁን። አሁን ቀጥታ ወደ ዛሬው ትምህርታችን እንገባለን። ማንበብ የቻላችሁት ቀድማችሁ በማንበብ ከዛ በኋላ እኔ ካነበብኩ በኋላ ቼክ ማድረግ ትችላላችሁ። ማንበብ የምትቸገሩት በሙሉ እኔ ካነበብኩ በኋላ ደግሞ ከኔ ጋር ቀስ በቀስ እያነበባችሁ
ማንበብ መለማመድ ትችላላችሁ ማለት ነው። ውድ ቤተሰቦቼ ዛሬ የምናየው ቅድም እንደተናገርኩኝ የተለያዩ ቃላቶች እዚህ ጋር እንደምትመለከቱት አሉ። ታዲያ እነኚህን ቃላቶችን በመጠቀም የተለያዩ አረፍተ ነገሮችን እንዴት መመስረት እንደምንችል ነው። ለምሳሌ የመጀመሪያውን ቃል አብረን እናንብብ ውድ ቤተሰቦቼ። ማዳመጥ 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 ይላል። አያችሁት ውድ ቤተሰቦቼ ማዳመጥ የሚለው ቃል በሐሳባችሁ ቢመጣ ወይም ማዳመጥ የሚለውን ቃል ተጠቅማችሁ አረፍተ ነገር መመስረት ብትፈልጉ እንዴት እንደምትመሰርቱት ላሳያችሁ ውድ ቤተሰቦቼ። እናንተ የተለያዩ አረፍተ ነገሮችን መመስረት ትችላላችሁ። እኔ አንድ ብቻ ነው የመሰረትኩት እዚህ ጋር ከማዳመጥ ማለት ነው። በማዳመጥ ይሄኛው እንደምታዩት በማዳመጥ ይላል። በማዳመጥ አያችሁት? ፊደሎችን በቀጥታ ድምጻቸውን በትክክል በመጥራት አነበብኩኝ ማለት ነው። በማዳመጥ በጣም አሪፍ። እዚህ ጋር የምትመለከቱት ደግሞ ሌላኛው ውስጥ ውስጥ ይላል። ውስጥ ውስጥ ይላል። እዚች ጋር ያለችዋ በጣም ቀላል ነች። 2 ፊደል ብቻ ነች። ብና ዙ። ብ ማለት የበዘር 6ኛ ነው። ብ ከዛ ዙ ነው። ብዙ ብዙ ይላል። በጣም አሪፍ። እዚህ ጋር የምታዩት ደግሞ ጥበብ 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 ይላል። ይገኛል ይገኛል ይላል። እስኪ አንድ ላይ አጣምረን እናንብብ። በማዳመጥ ውስጥ ብዙ ጥበብ ይገኛል። አያችሁት ውድ ቤተሰቦች ማዳመጥ የሚለውን ቃል ተጠቅሜ አንድ አረፍተ ነገር ሰርቻለሁ። እናንተም የተለያዩ አረፍተ ነገሮችን በራሳችሁ መመስረት ትችላላችሁ ማለት ነው። ውድ ቤተሰቦቼ አረፍተ ነገር ማለት በሌላ ቋንቋ ደግሞ የቃላት ቅንጅት ነው። ቃላት በአግባቡ ተቀናጅተው ትርጉም ወይም ሙሉ ሐሳብ ማስተላለፍ ከቻሉ አረፍተ ነገር ይባላል ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ቀጣዩ እናመራለን። እዚህ ጋር የምታዩት ሌላኛው ምን ይላል? እውቀት እውቀት ይላል። እውቀት የሚለውን በመጀመሪያ አላመጣንም። መሃል ላይና መጨረሻ ላይ ለምሳሌ እያመጣን እናያለን። እያንዳንዱን ቃል በመጀመሪያ በመሃልና በመጨረሻ እያመጣው አሳያችኋለሁ ማለት ነው። በደንብ እንድትይዙ እንዴት አረፍተ ነገር መመስረት እንደሚቻል እንድታውቁ ማለት ነው። ይሄኛው እውቀት እውቀት ይላል። በጣም አሪፍ። እውቀት የሚለውን ቃል ተጠቅመን እንዴት አረፍተ ነገር እንመሰርታለን የሚለውን ሐሳብ ላሳያችሁ። እዚህ ጋር የተሻለ የተሻለ ይላል። የተሻለ ይልና እውቀት የምትሏ መሃል ላይ ነው የመጣችው። እውቀት እውቀት በጣም አሪፍ። ለማግኘት 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 ይላል። በጣም አሪፍ። መማር 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 ይላል። በጣም ቆንጆ። እዚህ ጋር የምትመለከቱት ደግሞ አለብን አለብን ይላል። አንድ ላይ እስኪናንብብ። የተሻለ እውቀት ለማግኘት መማር አለብን ይላል። አያችሁት? እዚህ ጋር መጀመሪያ ላይ ያለችዋ ይቺ ቃል እዚህ ጋር ነው ያመጣናት ማለት ነው። የተሻለ እውቀት ለማግኘት መማር አለብን የሚለውን አረፍተ ነገር መስርተናል ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ቀጣዩ እናልፋለን። አሁን ደግሞ ጓ ነች እቺ የመጀመሪያዋ ፊደል። እስኪ አብረን እናነባለን። ጓደኝነት። አያችሁት? ይሄኛው ምን ይላል? ጓደኝነት። ጓ ነች የመጀመሪያዋ ፊደል። ጓደኝነት ይላል። ጓደኝነት የሚለውን ቃል ተጠቅመን እንዴት አረፍተ ነገር እንመሰርታለን የሚለውን ደግሞ አሳያችኋለሁ ማለት ነው። ውድ ቤተሰቦቼ እዚህ ጋር መጀመሪያ ላይ ነው ያመጣናት ጓደኝነት። እቺ ድቃላ ፊደል ወይም ድቃላ ሆሄ ነው የምትባለው። ስለዚህ ጓ ነው የምትባለው። ስለዚህ ጓደኝነት ጓደኝነት የሚለውን ለመጻፍ ከፈለጋችሁ እንደዚህ ይጻፋል ማለት ነው። ጓደኝነት ይልና ከራሱ
በላይ በላይ ይላል። ለጓደኛ ለጓደኛ ማሰብ 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 ነው ነና ው። ስለዚህ አንድ ላይ እስኪ አብረን እናንብብ። ጓደኝነት ከራሱ በላይ ለጓደኛ ማሰብ ነው። በጣም አሪፍ። አያችሁት? አንድ ላይ ስናነብ ጓደኝነት ከራሱ በላይ ለጓደኛ ማሰብ ነው ማለት ነው። ይህ ማለት ምን ማለት ነው? ለምሳሌ አብዛኛውን ጊዜ ጓደኝነት ዋጋ ያስከፍላል። በደስታ ጊዜ ብቻ ሳይሆን በሐዘን ወይም በመከራ ጊዜም አብሯችሁ ጎናችሁ የሚቆም ሰው ነው ትክክለኛ ጓደኛ ማለት ነው። ለምሳሌ አንዳንድ ሰው በደስታ ጊዜ ይቆይና በችግራችሁ ጊዜ ጥሎ ይሸሻል። ያ የእውነተኛ ጓደኝነት ትርጉም አይደለም። ጓደኝነት ማለት ዋጋ መክፈል፣ መስዋዕትነት መክፈል ማለት ነው። ጓደኝነት ከራሱ በላይ ለጓደኛ ማሰብ ነው ማለት ነው። ስለዚህ እናንተም ጓደኛ ስትሆኑ ለጓደኞቻችሁ እውነተኛ ጓደኛና ጥሩ ጓደኛ ከራሳችሁ በላይ ለዛ ሰው ማሰብ መቻል አለባችሁ። በጣም አሪፍ። አሁን ደግሞ ወደ ቀጣዩ እናልፋለን። እዚህ ጋር የምታዩት ትንሽ ረዘም ይላል፣ ነገር ግን ቀላል ነው። አብረን እናንብብ። እመጣለሁ እመጣለሁ ይላል። እመጣለሁ የሚለውን ቃል በመጠቀም እስኪ አረፍተ ነገር እንመስርት። እመጣለሁ የሚለውን በመጨረሻ ነው ያመጣሁት። ሌሎችን አብዛኞቹን በመጀመሪያና በመሃል ሳመጣ ነበር። ነገር ግን እቺን ቃል እመጣለሁ የምትለዋን በመጨረሻ ላይ ሳመጣ እንዴት አረፍተ ነገር እንደመሰረትኩ ላሳያችሁ ማለት ነው። ውድ ቤተሰቦቼ ትንሽ ትንሽ ይላል። ትንሽ ጊዜ ሁለት ፊደል ነች። ትንሽ ቀለል ትላለች። ጊዜ ይላል። በጣም አሪፍ። ይቀረኛል ይቀረኛል። በቅርቡ በቅርቡ እመጣለሁ እመጣለሁ ይላል። እስኪ አንድ ላይ አብረን እናንብብ። ትንሽ ጊዜ ይቀረኛል፣ በቅርቡ እመጣለሁ ይላል። እንደዚህ ብላችሁ እናንተም አረፍተ ነገር መመስረት ትችላላችሁ ማለት ነው። ትንሽ ጊዜ ይቀረኛል፣ በቅርቡ እመጣለሁ ይላል። በጣም አሪፍ፣ በጣም ቆንጆ። ይህንን የምትጠቀሙት መቼ ነው? ለምሳሌ አንድን ስራ ጨርሳችሁ ወይም ፊልድ ሊሆን ይችላል፣ ወይም ከሀገር ወጥታችሁ ሊሆን ይችላል። ከዛ በኋላ ለመምጣት ስታስቡ አንድ ሰው መቼ ትመጣለህ ብሎ ከጠየቃችሁ በቀላሉ ትንሽ ጊዜ ይቀረኛል፣ በቅርቡ እመጣለሁ ብላችሁ በጽሁፍ እንደዚህ በቀላሉ መመለስ ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። እዚህ ጋር የምታዩት ሌላኛው ቃል ምን ይላል? 3 ፊደል ነች። አመቺ አመቺ ይላል። አመቺ ማለት ምቹ ማለት ነው። ስለዚህ አመቺ የሚለውን ቃል በመጠቀም እስኪ አረፍተ ነገር እንመሰርታለን። እዚህ ጋር ስራ ይላል። ለመጀመር ለመጀመር። በጣም አሪፍ። አመቺ አያችሁት? አመቺ የምትለዋን ቃል መሃል ላይ ነው ያመጣናት። አመቺ ይላል። ከዛ በኋላ ይሄኛው ደግሞ ጊዜ ጊዜ ይላል። በጣም አሪፍ። እየጠበኩ ይላል። ይሄኛው 2 ፊደል ነው። ነው ነው ይላል። አያችሁት? አንድ ላይ እስኪ ሁሉንም አብረን እናነባለን። ስራ ለመጀመር አመቺ ጊዜ እየጠበኩ ነው ይላል። አያችሁት? ስራ ለመጀመር አመቺ ጊዜ እየጠበኩ ነው ማለት ምቹ ጊዜ እየጠበኩ ነው ማለት ነው። ውድ ቤተሰቦቼ በጣም አሪፍ። አሁን ደግሞ ወደ ቀጣዩ እናልፋለን። እዚህ ጋር ምን ይላል? ደስታ ደስታ ይላል። ደስታ ደስታ ይላል። ደስታ የሚለውን ቃል ተጠቅመን እንዴት አረፍተ ነገሮችን መመስረት እንችላለን የሚለውን ሐሳብ አሳያችኋለሁ። እኔ ግን አንድ አረፍተ ነገር ብቻ አሳያችኋለሁ። እናንተ በራሳችሁ የተለያየ አረፍተ ነገሮችን መመስረት ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ደስታ ይላል። እዚህ ጋር የምታዩት የኔ ደስታ ደስታ ይላል። በደስታዬ ይላል። በጣም አሪፍ። ሌሎች ይላል። ውድ ቤተሰቦቼ በጣም አሪፍ። ስደሰቱ ነው ይላል። እስኪ አንድ ላይ አብረን እናንብብ።
የኛው ደስታ የሚለውን ቃል ተጠቅመን አረፍተ ነገር መስርተናል። የኔ ደስታ በደስታዬ ሌሎች ሲደሰቱ ነው ይላል። አንድ ላይ ሲነበብ የኔ ደስታ በደስታዬ ሌሎች ሲደሰቱ ነው ይላል። ምን ማለት ነው ካላችሁ፣ ለምሳሌ እናንተ ስትደሰቱ በዙሪያችሁ ያለ ሰው መደሰት አለበት፣ ካልሆነ ትክክለኛ ደስታ አይደለም ማለት ነው። በጣም በቀላሉ የኔ ደስታ በደስታዬ ሌሎች ሲደሰቱ ማየት ነው ብላችሁ መጻፍ ትችላላችሁ ማለት ነው። እናንተ ስስቁ ሌሎች መሳቅ ሲችሉ ያ ትክክለኛ ደስታ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ቀጣዩ እናልፋለን። ምን ይላል የመጨረሻው? ብልሃት ይላል። በትጋት ሳይሆን በብልሃት መስራት አለብን። አያችሁት? ብልሃት የምትለዋን መሃል ላይ ነው ያመጣናት። እዚህ ጋር ብልሃት ይላል፣ በብልሃት ይላል። በጣም አሪፍ። አንድ ላይ እስኪ አብረን እናነባለን አያይዘን። በትጋት ሳይሆን በብልሃት መስራት አለብን ይላል። በጣም ቆንጆ። ይህ ማለት ምን ማለት ነው? አንዳንዴ ትጋት ብቻ ሳይሆን ብልሃትም እንደሚያስፈልገን፣ ምክንያቱም ቶሎ የሆነ ቦታ ላይ ለመድረስ ወይም ቶሎ በቀላሉ ያን ነገር ለመጨረስ ትጋት ብቻ ሳይሆን ብልሃትም ይጠቅማል ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ዛሬ ያየነው ይህንን ይመስላል። ሳጠቃልላችሁ ምንድነው ያየነው ካላችሁ፣ ዛሬ ያየነው ዕለት የምንጠቀማቸውን የተለያዩ ቃላቶችን በመጠቀም አረፍተ ነገር እንዴት እንመሰርታለን፣ ከዛ በተጨማሪ ደግሞ እንዴት ሐሳባችንን በቀላሉ በጽሁፍ ማስቀመጥ እንችላለን አረፍተ ነገሮችን በመጠቀም ማለት ነው የሚለውን ሐሳብ ነው በደንብ ያየነው። ታዲያ ይህንን ቪዲዮ ደጋግማችሁ በማየት የተለያዩ አረፍተ ነገሮችን ደግሞ በራሳችሁ መመስረት የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። የዛሬው ቪዲዮ ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና አዲስ የሆናችሁ ደግሞ ሳብስክራይብ በማድረግ የደወል ምልክቷን በመጫን ወይም በመንካት ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እናንተም አዲስ የሆናችሁት ይህንን ቪዲዮ ለመጀመሪያ ጊዜ የምታዩት ሳብስክራይብ እንድታረጉና እንደዚህ አይነት ቪዲዮ በየጊዜው የሚለቀቀው በቀጥታ ወደ እናንተ መድረስ እንድችል ማድረግ ትችላላችሁ ማለት ነው ውድ ቤተሰቦቼ። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተም በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ወይም መማር ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ከኛ ጋር ካሉት ተማሪዎች ጋር ስትፈልጉ በግል ስትፈልጉ ደግሞ በጋራ ወይም በግሩፕ መማር የምትችሉ መሆኑንና እጅግ በጣም በአጭር ጊዜ ውስጥ ማንበብና መጻፍ ችላችሁ ራሳችሁ ላይ የሚገርም ለውጥ ማየት የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን እናንተን በጣም በአጭር ጊዜ ውስጥ በወራት ውስጥ በማንበብና በመጻፍ ብቁ አድርገናችሁ ወደ ተሻለ ዕውቀት ደረጃ ማሳደጋችን ነው ውድ ቤተሰቦቼ። እስከ መጨረሻው አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።